ሰላም ጌጤ ምህረት እባላለሁ። ቤሩት ነው የምኖረው። በቀደም ለታ የኔና ያንቺ ህይወት ይመሳሰላል ብዬሽ ነበረ። እኔ ጤነኛ ነኝ እግዚአብሔር ይመስገን። አንቺ ብዙ ጊዜ ያምሻል። ለማንኛውም 17 ዓመቴ ነው። እድሜን አይደለም የምነግርሽ፣ ከኢትዮጵያ ከወጣው ቤሩት ከገባው። አዎ በመሃል ብዙ ጊዜ ኢትዮጵያ ተሳፍሬያለሁ፣ ሄጃለሁ። የሆነ አንድ ጊዜ የተናገርሽው ነገር ትዝ ይልሻል? ወይ ቤታችሁን ስሩ ወይ ደግሞ የቤተሰባችሁን ቤት ስታሳድሱ አፍርሳችሁ አድሱ፣ ጠብ ጠብ እያለ የሚወጣ ብር አይታወቅም ብለሽ ነበር። ያው ላለፈ ክረምት ቤት አይሰራም ይባላል። አንቺም ባቡሩ ከሄደ በኋላ ምን ዋጋ አለው ብለሻል። አውቶቡሱ ካመለጠን በኋላ ሪቨርስ ማድረግ የማይቻልበት ነገር ቢኖር እድሜ ነው ብለሽ የለ። ሪቨርስ ማድረግ አልቻልኩም። እድሜም ሄደ፣ ብዙ ነገሮች አመለጡ። መጀመሪያ እንደመጣሁ አካባቢ የመጀመሪያዎቹን 5 ዓመታት ጥሩ ገቢ ነበረኝ። ያ ማለት ምንም አይነት ወጪ አልነበረኝም፣ ደሞዜ ይገባል። ባባ በጣም ነበረ ሰፖርት የሚያደርገኝ። ትዕዛዝ አዞኝ ሌላው ቀርቶ ሻይ እንኳን አፍልቼለት $50 ነበረ ቲፕ የሚሰጠኝ። የመጀመሪያዎቹ 5 ዓመታት ለኔ ዓለም ነበሩ። በጣም ብዙ ብር ነው የላኩት ወደ ኢትዮጵያ። በየወሩ ከደሞዜ ላይ ከምልከው ተጨማሪ ጠርቀምቀም አድርጌ ቤታችን እንደናንተ ቤት ነበረ። አንዴ ኮርኒሱን፣ አንዴ መሬቱን፣ አንዴ ጣራውን፣ አንዴ አጥሩን ስል በጣም በሚገርምሽ ሁኔታ ደህና ቤትም አይደለም እስካሁን ድረስ ያለው። ወደ ገደለው ልግባልሽ ታንዛዛላችሁ ስላልሽ ቀጣዮቹ ዓመታት ስፔንድ ማድረግ ጀመርኩ። ገንዘቤን በጣም ማውጣት ጀመርኩ። ለራሴ ልብስ ገዛለሁ፣ ማዳም ወደ ቱርክ ስትሳፈር ወደ ኢትዮጵያ መግባት አልፈልግም ስላልኳት ብቻ መክተብ መለሰች። ረጅም ጊዜ ነው ከመክተቡ ጋር ከወጣሁና እሷ ቤት ከገባሁ። ሌላ ቤት ቀይሪና ግቢ ብላ ሌላ ቤት አስገባች። ኦፊሷ ወይም መክተቧ። የገባሁበት ቤት ከነበርኩበት የሰማይና የምድር ያህል ልዩነት ነበረው። አባትና ልጅ በተመሳሳይ ሰዓት ያስቸግሩኝ ነበር። አባት ሁለተኛ ልጁ እጅግ በጣም በሚዘገንን ሁኔታ ጠዋትና ማታ እርቃኑን ነበረ ከጓዳ ወደ መኝታ ቤት የሚያሳድደኝ። አባትየው እቃ ላቀርብለት በሄድኩ ሰዓት ጣቶቹን አስተካክሎ የተገኘበት ቦታ ይጎነትለኛል። በጣም ተማረርኩኝ በዚህ ቤት። ካሜራ ቀርጬ ማስፈራራት ወይም እነሱን ለማስፈራራት ወሰንኩኝ። ነገር ግን ከጎረቤት ያለች አንዲት ኢትዮጵያዊት እኛ በምን አቅማችን ምቺ ከሆነ ለቀሽ ውጪ ያለች። ያን ቤት በጣም ባጭር ጊዜ ምንም ሳልሰራ ለቅቄ ወጣሁ። ሌላ ስራ ተፈለገልኝ፣ ተገኘ። ይቺ ሴት ነጋዴ ናት። ረጅም ሰዓቷን ውጪ ነው የምታሳልፈው። ያ ቤት ለኔ መልካም ሆነልኝ። በደንብ አድርጌ ነው የምሰራው። የሚገርምሽ ከሁሉ በላይ ለኔ ሰላሜን የሰጠኝ ልጆቼ የሏት። ነገር ግን ምን ዋጋ አለው? ለኔ የመበላሸቴ የመጥፋቴ ህይወቴን ከድጥ ወደ ማጥ ያስገባብኝ ዘመን ሆነ። ዓለም ነው፣ ሰላም ነው፣ ምንም ነገር የለም። መውጣት ጀመርኩ። ሴትዮዋ ሳትኖር እወጣለሁ። በብዛት ሺሻ ነው ማጨሰው ከጓደኞቼ ጋር ተሰባስቤ።
እጠጣለሁ፣ ሺሻ አጨሳለሁ። አልፌም ተርፌም ሶሪያዊ ቦይፍሬንድ ኖረኝ። ከሱ ጋር ወጣለሁ ገባለሁ። በመሃል አረገዝኩ። ያለኝ አማራጭ ያ ስለነበረ ጠፋሁ። ጠፍቼ ቤት ተከራይቼ መኖር ጀመርኩ። ትንሽዬ ገንዘብ ነበረች። አወጣለሁ ለራሴም ለቤቴም ለልጄም ብዬ ገና ላልተወለደው ልጄ ብዬ ቤቴን ሞላሁት። ብዙ ለህፃን ልጅ ሲወለድ የሚያስፈልግ ነገር ብዙ ነገር አሟላሁ። ነገር ግን ሶሪያዊ ቦይፍሬንዴ ብዙም አልቆየም፣ ተለያየን። ከሱ ጋር ከተለያየው በኋላ ህይወቴ እንደነበረ ቀጠለ። ብቻዬን ቀረው። ግን ደግሞ እርጉዝ እንኳ ሆኜ ላቋርጠው የማልችለው ሱስ ውስጥ ገባው። የሺሻ ሱስ። አጨሳለሁ፣ ጠዋትም ከሰዓትም ማታ ቁጭ ብዬ ቆዝማለሁ። ጸጉሬ ሁሉ ድሬድ ሆነ ብልሽ ታምኚኛለሽ? አብዛኛውን ጊዜ ቁጭ ብዬ ራስ እንዴት ማጥፋት እንዳለብኝ አስባለሁ። የ6 ወር እርጉዝ ሆኜ ፕላን አረጋለሁ፣ እንዴት አርጌ ነው ከህይወት መገላገል የምችለው ብዬ። ብዙ ጓደኞቼ ተሰባስበው እኔን ሰፖርት ማድረግ ጀመሩ። ያኔ እኔ ገንዘብ ችግር አልነበረብኝም። በሰዓቱ የሰራሁበትን ሁሉ ፈንድ እያረኩ ነው ለራሴ። ስለ ቤተሰቦቼ እንዳትጠይቅኝ እረስቻቸዋለሁ። ውስጥ በጣም ረጅም ጊዜ ልጄ እስከሚወለድበት ጊዜ ድረስ አጨስ ነበረ ሺሻ። ከተወሰኑ በነገራችን ላይ ቤይሩት እጅግ በጣም በሚዘገንን ሁኔታ ወንጀል የሚሰራባት ሀገር ናት። እንደዚህ እንደሌላው እንደ ገልፍ ሀገሮች አይደለችም። ሴፍቲ የለሽም። የወደደ በጥሩ መልኩ ይዝሻል፣ የወደደ እንደፈለገ ያሰቃይሻል። ያ ነበር የኔ ህይወት። ልጄን ወለድኩ፣ እግዚአብሔር ይመስገን። ከልጄ ጋር ህይወት አንድ ብዬ ጀመርኩ። ገንዘቤ ኦልሬዲ ተመናምሯል፣ ወደ ማለቁ ነው። ላጤ ቤት ስራ ጀመርኩ። ላጤው ጋር በምሰራ ሰዓት ላጤው ያንን ዘግናኝ ነገር ያጨስ ነበረ። ድራግ ሞክሪ ይለኛል፣ እሞክራለሁ። ሞክሪ ይለኛል፣ እሞክራለሁ። ከሱ ቤት ስወጣ ቆንጆ ዳጎስ ያለ ጉርሻ ተሰጥቶኝ ወደ ቤቴ እሄዳለሁ። ቀጠለ። ዳጎስ ያለ ብር ይሰጠኛል። ለልጄ ጥሩ ጥሩ ነገር ማድረግ ጀመርኩ። ግን እኔም ልጄም ወረቀት የለንም። ጊዜ ሄደ፣ ጊዜ መጣ። የላጤው አለቃዬ ውሽማው ሆንኩኝ። ውሽማው ነኝ። ደስ ሲለው እንደ ሚስቱ ይጫወቱብኛል። ደስ ሲለው ደግሞ እኔን አስተናጋጅ አድርጎ ሌላ ሴት አምጥቶ እዛው ቤት ይተኛል። ያቺ ዳጎስ ያለች ገንዘብ እየተመናመነች ነው። እንደ በፊቱ ዳጎስ ያለ ነገር አይሰጠኝም። ደስ ሲለውም ቃላቶቹ ወገብ ይሰብራሉ። ረጅም ጊዜ ሆነ። ልጄ 4 ዓመት ሞላው። ገንዘብ የለኝም። እሳት የበላው ድራግ ተጠቃሚ ነኝ። በነገራችን ላይ ልጄ እኔ ጋ የለም። በጣም ታማኝ፣ መልካም፣ ጥሩ የሆነች ሴት ወስደዋለች፣ ኢትዮጵያዊት። እኔ ግን ጠዋት ተነስቼ ቁጭ እላለሁ። ድራግ ማጨስበት ብር የለኝም። ምግብ የምገዛበት ብር የለኝም። ብዙ ጊዜ ገመዱን አስተካክዬ እንደገና ደግሞ አስባለሁ። ገሃነም ልገባ ነው እላለሁ፣ እተወዋለሁ። መርዝ በጥብጬ አስባለሁ።